ሰላም ቤተሰብ እንዴት ናችሁ? ዛሬ ደግሞ የምናዘጋጀው ኬክ ተምር ወይም ደግሞ የቴምር ኬክ ነው ማለት ነው። እዚህ ጋር እንደምታዩት ፍሬውን አወጣጥቼ ወደ መፍጫ እያደረግኩኝ ነው። እናንተ በሚበቃችሁ መልኩ አድርጉ። እኔ ይሄን ያህል ስለሚበቃኝ በሚበቃኝ መጠን ነው ያደረግኩት ማለት ነው። እዚህ ጋር ሞቅ ያለ ወተት ተጠቅሜ ያለሁኝ ከተላጃ ከወጣ ትንሽ ቆይቷል። ሞቅ ያለ ቢሆን አሪፍ ነው። እዚህ ጋር 2 የሾርባ ማንኪያ ስኳር ተጠቅሜያለሁ ማለት ነው። እዚህ ጋር ደግሞ ዘይት ነው። የሁል ጊዜ በመለካባት ኮብ ነው የረጋሁትኝ። እናንተ በምትፈልጉት መጠን መለካት ትችላላችሁ። እኔችን ስለምወዳት በዚች ነው ያደረግኩት። እዚህ ጋር ደግሞ 2 እንቁላል ተጠቅሜያለሁኝ። እንቁላል የኔ ኬክ አሪፍ ነው። እንቁላሉም ከተላጃ ከወጣ ትንሽ ቆየት ብሏል። በጣም ቀዝቃዛ አይደለም። ቀዝቃዛ ሲሆን ጥሩ አይደለም። እዚህ ጋር ደግሞ ቫኒላ ተጠቅሜ ያለሁኝ ያው እንቁላሉን ሽታ እንዲያነሳልኝ ቫኒላ ተጠቀምኩ ማለት ነው። እንደዚህ ካቀላቀልነው በኋላ በቀጥታ እንፈጨዋለን ማለት ነው። እንዲደባለቅ በደንብ አድርገን እናደባልቀዋለን። ተምሮ በደንብ እንዲፈጭ ትንሽ ደቂቃ እንተዋለን ማለት ነው። በዚህ መልኩ ክሬማችንን ካዘጋጀን በኋላ ክሬማችንን ወደ ጎን አድርገን የሚበቃንን ያህል ዱቄት እናደርጋለን። እኔ እዚህ 2 ኮብ ዱቄት አዘጋጅቻለሁኝ ማለት ነው። እዚህ ጋር ጨው ትንሽ የጨው ጨመርኩኝ። ከዛ ደግሞ እዚህ ጋር ፒኪንግ ፓውደር 1 ሾርባ ማንኪያ ፒኪንግ ፓውደር ጨመርኩ ማለት ነው። እንደዚህ ከጨመርኩም በኋላ እዚህ ጋር በደንብ አቀላቅለዋለሁ። ክሬሙ ከመጨመሪያ በፊት እንደዚህ አቀላቅለዋለሁ ማለት ነው። ከዛ ቅድም ያዘጋጀሁትን ክሬም እዚህ ጋር አምጥቼ እንዲቀላቀል አደርገዋለሁ ማለት ነው። እዚህ ጋር ጨመርኩኝ። በደንብ አቀላቅለዋለሁ። በደንብ ሲመታ በጣም ቆንጆ ነው። ቀስ እያደረግን በዚህ መልኩ እናዘጋጀዋለን ማለት ነው። በነገራችን ላይ ቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። ቤተሰብ የሆናችሁ ደግሞ ላይክ ሸር እያደረጋችሁ ስለምታበረታቱኝ ከልብ አመሰግናለሁ ማለት ነው። በዚህ መልኩ ካዘጋጀን ቀጥታ ኬክ መጋገሪያችንን እዚህ ጋር ዘይት እንቀባለን ማለት ነው። ዘይት በደንብ ከቀባ ነው አይዝብንም ማለት ነው። ስናወጣው ኬኩ ቆንጆ ሆኖ እንዲወጣ ያደርግልናል። በዚህ መልኩ ካዘጋጀን ቀጥታ ያዘጋጀነውን ኬክ ወደ ኬክ መጋገሪያችን እንገለብጣለን ማለት ነው። በዚህ መልኩ በጣም ቆንጆ ነው። ሽታው ራሱ በጣም ቆንጆ ነው እና ሁላችሁም አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። የሁላችሁንም እመልሳለሁኝ። ማስተካከል ያለብኝን መጨመርና መቀነስ ያለብኝን ኮሜንት ሴክሽን ላይ አስቀምጡልኝ። አስተያየታችሁን ሁላችሁንም አየዋለሁ ማለት ነው። እዚህ ጋር በደንብ ያስተካከልኩት ነው። ወደ አንድ ጎን ወፍራም፣ ወደ አንድ ጎን ስስ እንዳይሆንብኝ በደንብ አስተካከልኩትኝ። በመቀጠል እዚህ ጋር ሀባ ሶዳ እና ስምስም አደረኩበት ማለት ነው። እዚህ ከለሩ በጣም የሚያምረው እና ደግሞ ኬክ ላይ ቆንጆ ስለሆነ ሀባ ሶዳ እና ስምስም አደረኩበት። እዚህ ጋር በአንድ ላይ አቀላቅዬ ሁሉንም በአንድ አደረኩኝ። እንደዚህ ካደረኩበት በኋላ እኔት እንዴት እንደሚያምር ቀጥታ ወደ ፍሩን አደርገዋለሁኝ። ከዛ እዚህ ጋር ኬካችን ደረሰ። እዩት፣ በጣም ነው የሚያምረው። ሽታው ደግሞ ልነግራችሁ አልችልም። በጣም ቆንጆ ነው። እንግዲህ አብረን እንቀምሰዋለን። እዚህ ጋር እንቁረጥና አብረን እንቀምሰው። እዩት እንዴት እንደሚያምር በጣም ቆንጆ ነው። ሽታው ልነግራችሁ አልችልም። በጣም ቆንጆ ሽታ ነው ያለው። ጣዕሙን ደግሞ እናንተ ሞክሩት። እዚህ ጋር አብረን ሞክረው። በነገራችን ላይ እስካሁን ካላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ላይክ ሸር እንዳይረሳ።